የሚመስሉ ሂዩማኖይድ ሮቦቶችን የመገንባት እሽቅድድም ተጀምሯል ይላሉ ከወደ ዓለም። በሰው ተክለ ሰውነትና ባህሪ የሚሰሩ ሮቦቶች ዝነኛ እየሆኑ መጥተዋል። ጂዋን ከነዚህ አንዱ ሲሆን የተሰራው በቻይና ተቋም ዩኒትሪ ነው። በጀርመን ሃኖቨር የሚገኘው ይህ ሂዩማኖይድ ሮቦት 130 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተመጣጣኝ ነው። የሰውነት እንቅስቃሴው ቀልጣፋነት በብዙዎቹ አድናቆት ተችሮታል። ይደንሳል፣ ማርሻል አርትም ይችላል። ጂዋን ቁጥጥር የሚደረግበት በርቀት ላይ ካለ ባለሙያ ነው። ባለሙያው ፔድሮ ዠንግ ይባላል። ጂዋን የሚገዙ ሰዎች ሮቦቱን በፈለጉበት መንገድ ያዋቅራሉ። እንደ ሌሎቹ ሮቦቶች አይደለም። ሰላምታ ሲሰጥ ይጨብጣል። ከወገቡም ዝቅ ብሎ ሰላምታ ያቀርባል። ከተጋጨም ይቅርታ ይጠይቃል። እንደ ዩኒትሪ ያሉ ብዙ ተቋማት ሂዩማኖይድ ሮቦቶችን ይሰራሉ። ሂዩማኖይድ ሮቦቶች ከስራ እረፍት እና ደሞዝ ጭማሪ የሚጠይቁ ሰራተኞች ናቸው። ሂዩማኖይድ ሮቦቶች ገና ከፍተኛ የልዕቀት ደረጃ ላይ አልደረሱ ይሆናል እንጂ አሁንም በባለሙያዎች ቁጥጥር እየተደረገባቸው ነው የሚንቀሳቀሱት። ምግብ ቤት ውስጥና በሌላም ቦታ እንዲሰሩ ማድረግ ፈታኝ ይሆናል። ሮቦቶቹ ጠንካራ መሆናቸው ጠቀሜታ ቢኖረውም ድንገት ሰዎች ላይ ቢወድቁ ጉዳት ሊያስከትሉ ይችላሉ። ማሽኖቹን የሚቆጣጠረው የሰው ሰራሽ አስተውሎት በአግባቡ በመበልጸግ ይጠበቅበታል ይባላል። የዩኒትሪ ቃል አቀባይ የሰው ሰራሽ አስተውሎት ልዕቀት ገና የምንፈልገው ደረጃ አልደረሰም። ሮቦቶቹም ምክንያትነት በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብን መገንዘብ ላይ አልደረሱም ይላሉ። ጂዋን አሁን ላይ በጥናት ዘርፍ ነው ጥቅም ላይ የሚውለው። ሂዩማኖይድ ሮቦቶች በብዛት በፋብሪካ ውስጥ መስራት በሚቻልበት መንገድ ነው የተገነቡ ያሉት። ኦፕቲመስ የተባለ ሂዩማኖይድ ሮቦት እየገነባ ይገኛል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች ይሰራሉ፣ ጠቃሚ ስራም ይከናወናሉ ሲል መስክ ከወራት በፊት ተናግረዋል። ከቴስላ መኪና አምራች ውጪ ሌሎች ተቋማት ተመሳሳይ ሙከራ እያደረጉ ነው። BMW በአሜሪካ ፋብሪካ ሂዩማኖይድ ሮቦቶችን አስገንብቷል። የደቡብ ኮሪያውም በ10 ሺህ የሚቆጠሩ ሮቦቶችን ከቦስተን ዳይናሚክስ አዟል። የኤስቲአይኪው መስራች ቶማስ አንደርሰን እንደሚለው 49 ተቋማት ሂዩማኖይድ ሮቦቶችን እየገነቡ ነው። ሂዩማኖይድ ሮቦቶች እጅ እና እግር ያላቸው ሲሆን በጎማ እየተሽከረከሩም የሚጓዙ ሮቦቶች የሚሰሩ ተቋማት ደግሞ 100 ይደርሳሉ ይላል። የቻይና ተቋማት ገበያውን ይቆጣጠራሉ ብሎ እንደሚያምንም ይናገራል። በቻይና ከፍተኛ ፍላጎት አለ። ጥናትና ምርምር በስፋት የሚደረግበት ሀገር ነው ይላል ቶማስ አንደርሰን። ዩኒትሪን የሰራው ሮቦት $16,000 ይሸጣል። ሂዩማኖይድ ሮቦቶች ላይ ከተደረገው ኢንቨስትመንት 60 በመቶ በኢሲያ መሆኑ ቶማስ ያስረዳል። የተቀረው ኢንቨስትመንት ያለው በአሜሪካ ውስጥ ነው። በቻይና ሻንጋይ በመንግስት የሚደገፍ ሂዩማኖይድ ሮቦቶች ማሰልጠኛም ተቋም ተከፍቷል ይላል ቶማስ። በጣም ውስብስብ የሆነ ድርጊት እንዴት መፈጸም እንደሚቻል ሂዩማኖይድ ሮቦቶች ይማራሉ። ሂዩማኖይድ ሮቦት የፎቶ ባለመብት ጌቲ ኢሜጅ በብሪስት የሚሰራን በርን ፒርስ ኪንስ የሚባል ተቋም አለ። ከአር1 የተባለ ሮቦት ነው የሚያመርተው። ሮቦቱ በዩናይትድ ኪንግደም ቢሰራም በጀምላ የሚመረተው ኢሲያ ውስጥ ነው። በቀላሉ አገልግሎት የሚሰጥ ሮቦት ነው የምንሰራው። የፋብሪካ ሰራተኞች በውከት ሰዓት ውስጥ እንዴት ሮቦት መጠቀም እንደሚችሉ ይማራሉ ይለናል በር። ከአር1 የሰዎች ስራ ከ20 ወይም 30 እጥፍ አሻሽሎ ይሰራል። ሮቦቶች ከፋብሪካ አገልግሎት ወጥተው በየቤት የሚገቡበት ቀን እምብዛም እንደማይቀር ባለሙያዎች ይገምታሉ። ያለፉት 20 ዓመታት ህልሜ ሁሉንም ነገር ሮቦት አድርጎ መስራት ነው። ቀላል ስራ አይደለም። PhDን ሰርቼበታለሁ። ከ10 ወይም ከ15 ዓመታት በኋላ ሮቦቶች በየቤታችን ይገቡ ይሆናል ሲል በብሪስት የሚመራው በርን ይገልጻል። የእነዚህ ሮቦቶች ምርትና የተቀራረበ አሰራር ከጊዜያት በኋላ ሰዎችን ስራ አጥ ያደርጉ ይሆን? እንዲህም ብሎ ማሰቡ አይከፋም። የእነዚህ ሮቦቶች ምርትና የተራቀቀ አሰራር ከጊዜያት በኋላ ሰዎችን ስራ አጥ ያደርግ ይሆን? እንዲህም ብሎ ማሰቡ አይከፋም። በዓለማችን ከቅርብ ጊዜ ወዲህ ፈጣሪ የፈጠራቸው አካላቶቻችን አይበቃንም ብለው የሚያስቡ እንዲሁም ለራሳቸው የገቢ ምንጭ እንዲሆን የፈለጉ ግለሰቦች ባመጡት ጣጣ አብዛኞቹ ያላቸውን መልክ የተሻለ ለማድረግ ሲጣጣሩ ይባስም አስጠልተው የቀሩ ብዙሃን ናቸው። አሁንም ከነዚህ ተፈጥሯዊ ካልሆኑ ነገሮች መካከል የሚጠቀሙት ጡትን የሚያሳድገው ኢምፕላንት በነቂስ ተጠቃሚዎቹ እያስወገዱት ይገኛሉ። ጡትን የሚያሳድገው ኢምፕላንቶች ምን ስለሚያስከትሉ ነው ብዙ ሰዎች
ከሰውነታቸው እያስወጡት ያሉት የሚል ጥያቄ ያጭራል። የ32 ዓመቷ ዩክሬናዊት ካትሪና ክሩፒካ የጡቷን መጠን ለመጨመር በቀዶ ሕክምና የገባላት ኢምፕላንት እንዳስወጣች በማህበራዊ ሚዲያ ስትናገር በርካቶችን አስገርሟል። የሰውነት ቅርጽ ወይም መጠን ለመለወጥ ወደ ሰውነት የሚገቡ የተለያዩ አይነት ኢምፕላንቶችን ከሰውነታቸው የሚያስወጡ ሰዎች ቁጥር እየጨመረ መጥቷል። ካትሪና በኢንስታግራም 7.5 ሚሊዮን ሰዎች የጻፈችውን አንብበውታል። ከሰውነታቸው ኢምፕላንቶችን ለማስወጣት የሚፈልጉ በሺዎች የሚቆጠሩ ሴቶች መልእክታቸውን ልከውላታል። ትልቅ ጡት ደስተኛ እንደማያደርገኝ ገባኝ፣ ጤናማም ቆንጆም አያደርገኝም። ልጄ እንደኔ ትልቅ ጡት እንዲኖራት እንደምትፈልግ ስትናገር ኢምፕላንቱን ለማስወጣት ወሰንኩ። ለልጄ ጥሩ ምሳሌ መሆን እፈልጋለሁ ብላለች። የዓለም ቀዳሚው የሰውነት ማስዋቢያ ቀዶ ሕክምና ተቋም ኢንተርናሽናል ሶሳይስት ኦፍ ኤስቴቲክ ፕላስቲክ ሰርጀሪ እንዳለው ከጡታቸው ኢምፕላንት የሚያስወጡ ሴቶች ቁጥር በ2019 ወደ 46.3 በመቶ ከፍ ብሏል። ጡት የማሳደግ ቀዶ ሕክምናን በ1990ዎቹ እስከ 2005.4 በመቶ ሲጨምር ከ2022 እስከ 2023 ደግሞ በ13 በመቶ ቀንሷል ይላል። ለውበት በሚል በሚደረግ የጡት የፕላስቲክ ቀዶ ሕክምና አነስ ያለና ተፈጥሯዊ የሚመስል ጡት ማሰራት የሚፈልጉ ሴቶች አሉ። የአሜሪካው ፕላስቲክ ቀዶ ጥገና ማህበር ኃላፊ ዶክተር ክርስቲ ሃሚልተን በ2025 ሴቶች የሚፈልጉት መልክ ከ10 ዓመታት በፊት ከነበረው የተለየ ነው ትለናለች። ከ90ዎቹና ከ2000 አካባቢ ትልቅ ጡት ነበር የሚፈለገው። አነስ ያለ የጡት መጠን ተፈላጊ ሆኗል። ስብ በጡት ውስጥ በማስገባት ወይም ጡት ከፍ እንዲል ማድረግ የተለመደ የጡት የፕላስቲክ ቀዶ ሕክምና አይነቶች ነበሩ። የብራዚል ፕላስቲክ ቀዶ ጥገና ማህበር ፕሬዚዳንት ዶክተር ብሩኖ ሃርኮፈስ እንደሚለው ትልቅ ጡት የሚፈልጉ ሴቶች ቁጥር ቀንሷል። አንዳንድ ሴቶች በድጋሚ ኢምፕላንት ማስገባት አይፈልጉም። ኢምፕላንቶቹ ከ10 እስከ 20 ዓመት ካገለገሉ በኋላ ከሰውነት ወጥተው በሌላ ኢምፕላንት ይተካሉ ሲል ባለሙያው ያስረዳል። ከጡት የፕላስቲክ ቀዶ ሕክምና ጋር የተያያዘ የጤና እክሎች ግንዛቤ መጨመር በርካቶች ኢምፕላንቶችን ከሰውነታቸው እንዲያወጡ ምክንያት እንደሆነ ተጠቅሷል። ተፈጥሮ በስንት ጣዕሟ ያስብላል። የአምባገነኗ ዮዲት ጉዲትን ታሪክ የሚዳስሰው የባና ደስታ ድምጽ ድራማ ታዋቂ የሆሊውድ ተዋናዮችን ያሳተፈ ዘአብሲኒያ ወይም ደግሞ አብሲኒያውያን የተሰኘ የድምጽ ድራማ ተለቋል። ድራማው ጥንታዊና የዓለማችን የቁንጮ ማማ ላይ ከደረሱ አንዱ በሆነው የአክሱም ስልጣኔ ላይ የሚያጠነጥን ነው። ጸሐፊ ተውኔት ባና ደስታ በቅርቡ ይህንን ጥንታዊ የአፍሪካ ስልጣኔ በድምጽ ድራማ ኦዲዮ ድራማ በማምጣት ህይወትን ዘርታበታለች። በኢትዮጵያ ታሪክ ውስጥ አወዛጋቢ የምትባለው አምባገነኗ ንግስት ዮዲት እንዲሁም የሁለቱ ልጆቿ ታሪክ ዋነኛ የድርሰት ማዕከሏ ናቸው። ድራማው ጥሩና አዝናኝ ነው። ታዳሚዎች እንዲዝናኑ ከመፈለግ እንዲሁም ስለ አፍሪካ ያላቸውን ግንዛቤ ሌላ እይታ ለመስጠት ነው ትለናለች ባና። አህጉሪቱ ቅኝ ግዛት ባልተገዛችበት ወቅት የበለጸጉ ማህበረሰብ የነበሩ ወቅት የሚዘክር ጽሑፍ ለመጻፍ ፈልጌ ነበር ስትል ታስረዳለች። በድምጽ ብቻ የተሰራ ድራማ ዘአብሲኒያ ይሰኛል። መቼቱም ያደረገው በ5ኛው ክፍለ ዘመን በነበረበት የአክሱም ኪንግደም ላይ ነው። የአክሱም ግዛት በከፍታው ዘመን በአሁኑ ወቅት በሰሜን ኢትዮጵያ ትግራይ አካባቢን ይዞ ኤርትራ፣ ሱዳን፣ ደቡባዊ ሳውዲ አረቢያ፣ ምዕራብ የመን ድረስ የሚዘረጋና ከፍተኛ ተጽዕኖ የነበረው ስልጣኔ ነው። የአክሱም ስልጣኔ ለ1000 ዓመት እንደቆየ የሚታመን ሲሆን ይህም ከክርስቶስ ልደት በፊት 100 ዓመት ዓለም እስከ 960 ድረስ ዓመት ምህረት ቆይቷል። ክርስትና መጀመሪያ ወደ አፍሪካ የገባበትና የአህጉሪቱ የመጀመሪያ ሳንቲሞች የታተመበት ስፍራ ነው። አክሱም በህንድና በሜዲትራኒያን መካከል ባለው ንግድ መስመር ማዕከል ትገኝ የነበረ ሲሆን መርከቦቿ የቀይ ባህርን በአዱሊስ ወደብና በሰሜን ምስራቅ አፍሪካ በኩል ያለ መስመሮችን ይቆጣጠሩ ነበር። አክሱም በ3ኛው ክፍለ ዘመን ከነበሩት ከፋርስ፣ ሮምና ቻይና ጋር የዓለማችን 4ቱ ታላላቅ ግዛቶች እንደ አንዷ ትቆጠር ነበር። አክሱም ከነዚህ ስልጣኔዎች ሙሉ በሙሉ የተገለለች ያህል ነው የሚሰማኝ። ኢትዮጵያ የስልጣኔ መገኛ ናት፣ ነገር ግን በዓለም አቀፉ ታሪክ ውስጥ እንዳልተካተተ ይሰማኛል ትላለች ባና። በእርግጥም የባና ሀሳብ ትክክል እንደሆነ አሁን ላይ ያሉ ወቅታዊ መረጃዎች እንዲሁም ኢትዮጵያ አሁን ላይ ያለችበት የወረደ ሁኔታ ያመላክታል።